بسم الله الحمد لله الصلاة والسلام على رسول الله صلى الله عليه وسلم الحمد لله زيبوتا سنمتا إن شاء الله سمتنو كنبرة نجر يواسنا يجن وندموش هايتاچوال من نجر አቅቷቸው እያለቀሱ በርግጥ ለኢትዮጵያ ሕዝብ ራብ ችግር ብርቅ አይደለም የነበረ ነው ምናልባት ወደፊት አላህ ያነሳልናል እነዚህ ሰዎች ግን የሚለዩት ቤተሰቦቻቸው መስርተው ንብረት አድርገው ይኖሩበት ከነበረ ቦታ ላይ መፈናቀላቸውና ወደማያውቁት ጫካ መምጣታቸው ትልቁ ነገር የመጡበት ጫካ መሰረታዊ ነገሮች የሉትም ውሃ የለም መብራት አይታሰብም የሚበሉ ነገሮች የሉም ምክንያቱም አርሰው እንዳይበሉ አሁን ነው የመጡት ከመሬቱ ጋር እንኳን ምን ያብቅል ገና አልተግባቡ አርብቶ አደሮች የነበሩ ሊሆን ይችላሉ ንብረቶቻቸውን ጥለው ነው የመጡት ይሄን ለማድረግ የሁላችንም እዚህ ጋር ቀድሞ ወንድሞች እንደተናገሩት የተውጣጣ ነው ከተለያየ ብሔረሰብ እንደ ኢትዮጵያ ነው የመጣ ነው እንደ ሰው ነው የመጣ ነው ስለዚህ ሁላችንም እንደ ሰው አስበን ችግራችን አድርገን ራባችን አድርገን እኛ ለልጆቻችን አሞላቀን ሳይበላ ደፍቶት ለሚመጣው ምሳ እየቋጠርን ያለነውና አላህ በዚህ ኒዕማ እንዳይጠይቀን ካለን ላይ እናካፍል ማካፈል ካልቻልን ግን አለን ከጎናችሁ ነን ብለን ሞራል ልንሰጣቸው ይገባል ባገኘነው አጋጣሚው ከዚህ በላይ ባወራ ደስ ይለኝ ነበር ሁኔታው ግን የሚያስወራ ስላልሆነ አላህ ሁላችንም ይሄንን አማና ምንወጣ ያድርገን ከተለያዩ ድርቆችም እንዲጠብቀን ሁላችንም እጅ ለእጅ ተያይዘን እንደ ግለሰብም እንደ ግሩፕም ሊያጠፋን የመጣ ካለ አላህ እንዲያነሳልን ዱዓችን እናድርግ رحمتك كلا يوردال إن عندك هنا إن شاء الله السلام عليكم ورحمة الله وبركاته. أنا بزارين لجيت على دفتر السماء. أنا بمرتاح كبندر كبوجن. كلهم تكلم لنا. سلام عليكم سبحانه وتعالى. أمتنا سبحانه وتعالى اللي مكان داره. إتشي بتابعين دفتر السماء. شكر الله القرآن جميل أقرأ. إذا نتاوت كلها شو علماء وداعيات ناتو زيبوتا. فلنبلونكم بشيء من الله يقول نجد أن حسبتم أن تدخلوا الجنة ولما يأتكم مثل الذين خلوا من قبلكم مستهم البأساء والضراء وزلزلوا حتى يقول الرسول والذين آمنوا الله متى نصر الله. إيه የአምቢያዎች የሰሃባዎች ያለፉበት ታሪክ ነው ነገር ግን ልዩ ያደረገው ምንድነው እዚህ ጋር ያክል ለየት ያደረገው በኢትዮጵያ ውስጥ ያለ ክርስቲያን እና ሙስሊሞች ቀደም ሲል ሲመረዳዳ ምናምን ስለተቀየረ ሰዎች ብዙ ጊዜ በቲቪ በአስዋራታችን ተላላቅ አርቲስቶቻችን ሲዘፍኑ ይሰማል ምን ይያሉ አንድነት ሰውነት ምናምን እነዛ ሁሉ አንድነት ዛሬ እዚህ ቦታ ላይ አንድ ብሔር ብቻ ተጥሎ እንዲህ አይነት ነገር አንድ እንትን ብቻ ተጥሎ ሲደረግ ያ በውስጣቸው የነበረውን አንድነት ዛሬ እዚህ ሊያሳዩ ይገባል መልእክት ለነሱ ነው ኢትዮጵያ ውስጥ ላሉ አርቲስቶች በሙሉ ሌሎቻችን የስራና ቀለም ስለተደረገ ነበር አልሐምዱሊላህ እሱን አሳምረናል በተለይ በሙስሊሙ በኩል ያለው የሙስሊም አማርኛ ተናጋሪ ኦሮምኛ ተናጋሪ እንዲህ አይነት ቦታ ላይ ተሰባስበን ያ እخوة የሚባለው ስናሰ እጅግ በጣም ከፍተኛ ደስታ የሚሰማን ነገር ነው አመሰግናለሁ ጀዛኩሙላሁ ኸይረን ለማለት ነው السلام عليكم ከዚህ በላይ ሁሉም የሚሰማውን ነገር ብናገር ደስ ይለናል መንገዱን እንዳያችሁት ነው ብዙ ወንድሞች መንገድ ላይ ቀርተዋል መንገድም የሌለበት ቦታ ላይ ነው የመጣነው ከኛ ጋር እንኳን ለመጎብኘት እየመጡ ያሉ ልጆች አፈሩ ይዟቸው ተመልሷል ሸፍ ሱልጣን ያሉበት መኪና ላይ ታላላቅ ዓለሞች ተራየ ቦታ ተነስተው ይመጡ የነበሩ ሰዎችና እኛም ከዚህ በላይ ከመሸን ያው እዚህ መቅረታችን ነው እዚህ ቀርተን እኛም ሌላ ስራጅ እንዳንኑ የጊዜ ከዚህ እንውጣ ብዙ መልእክቶች ተላልፈዋል ሁላችንም በሄድንበት ቦታ የቤት ስራ ይዘን ነው መሄድ ያለብን ሄደን ምንተኛ ከሆነ መቼም እስላማዊ ግዴታችንን ሰብአዊ ግዴታችንን የዜግነት ግዴታችንን ዘንግተን የተኛ ነውና ባለንበት የሚችለውን ነገር አድርገን እዚህ ብቻ አይደለም በነገራችን ላይ እኛ እዚህ ነው ዛሬ መጣ ነው ይዘን የመጣ ነው ሄል እንኳን 3-4 ቦታ ላይ ነው የተበታተነው አንዱ ክፍል ነው እዚህ መጣው ሐረር ብትሄዱ እንዲሁ ነው ያለው ቦረና ጉጂ ብትሄዱ ብዙ ቦታ ይሄ ችግር ነው ያለው ማህበረሰቡ አሁንም እየተንቀሳቀሱ ያለው ግን ውስን የማህበረሰቡ ክፍል ነው እዚህ የመጣችሁት ደግሞ የማህበረሰቡ አውራዎች ናቸው የክልሎቻችሁ ወይም የብሔሩ አመራር ከሰሚነት ያላችሁ ሰዎች ስለሆናችሁ
ማህበረሰቡ የሚገባው ቋንቋ በማህበረሰቡ ባህል ሄዳችሁ ነገራችሁ ኢትዮጵያዊነታችን በዚህን ጊዜ የምናሳይበት አንድነታችን ብለን የምናወራውን በተግባር የምንገልጽበት ጊዜ ስለሆነ እኔ ማንንም እንደማመሰግን አላውቅም። ሁሉም አላህ ጀዛውን ይክፈለው። በዚህ ለፍታችሁ ደክማችሁ ይሄን ትግል አድርጋችሁ እዚህ የመጣችሁ ወንድሞች በሙሉ አላህ ረሱላህ ሰለላሁ ሁለት አፈሮ ወይም አቧራዎች አይገናኙም ብሏል። በአላህ መንገድ የተነካ ከጀሃነም ጭስ ጋር አይገናኙም ብሏል። አላህ በዛ ይመልስላችሁ። እዚህ ያላችሁ ወንድሞች፣ እናቶች፣ እህቶች አላህ ሰብሩንና ብርታቱን ይስጣችሁ። አብሽሩ፣ ከእናንተ ጋር ነው ያለነው። እዛ ያለው ማህበረሰባችሁን ስለእናንተ እየታመመ እያለቀሰ ነው ያለው። ኢንሻአላህ በአላህ ፍቃድ ድል ደጃፍ ላይ ስንደርስ ነው እንዲህ አይነት መከራዎች የሚበዙትና መብታችሁ ተከብሮ የምትኖሩበት ጊዜ ሩቅ አይሆንም። አላህ በሰላም ያገናኘን በክብር በብልጽግና። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ደረተኛ ilkaan keenya adii garaan keenya madumaa jedhani waan nama hundaa galuu qabu akka jaan waan nyaatee fi waan yaade abbaatu beekaa jedha namichi waan kana dalagee waan yaadees waan nyaatees san isaantu beeka nuti akka shari'aa islaamaattis akka namummaattis akka lammummaattis alla jaaniiti olla jaanii jechuun beeyna. Kanaafuu namni waan kana dalagee uummata keenya waan namarratti hin dalagamne irratti dalagamee kaan dhumee jira waalamee kaan qabri isaaniitu bakka jiran hin beekne kaan hidhaa jira kaanis kunoo abbaan manaatii fi haati manaa gargar baanii abbaan manaa du'ee haati manaa eegamaa as keessatti gaara kana keessatti caakkaa keessatti bosona keessatti iddoo manni haakimaa hin jirre iddoo karaan hin jirre iddoo neetworkiin hin jirre iddoo ifaan hin jirre kana hunda dhiisi waan eega zamanni jijjiirame namni eega guddatee dhufe waan namni bishaan garaggar dhuganillee hin jirre eela isaanii irraa yaasanii uummata keenya asitti aduu keessattii fi barahaa kana keessatti beelaan fixaa jiranii namichi waan kana dalagee abbaan waan kana dalagee abbaan waan kana dalagsiisee waan yaadee fi waan nyaatees isaaf beeka kana taarikhni ni dubbata ammoo akka jaan waadaa jira waada sanitti maguddoon teenya kiniyattu nama manaa baasee manaa baasanii jaan kana taarikhni haa dubbatu jaa nasumarratti isin gabaasa.